አረንጓዴ ኢኮኖሚን ኢንከሬጅ ማድረግ አረንጓዴ ኢኮኖሚ ቱሪዝም ለምሳሌ ካልቸር አለን፣ ሂስትሪ አለን። አትራክሽኑም ዴስቲኔሽኑም በቀላሉ ሊለማ የሚችልበት ሀገር ነው። እሱን ብንሰራና በቱሪዝም ብዙ ሀብት ብናገኝ ምንም ሉዝ የምናደርገው ነገር የለም። በእነዚህ ጉዳዮች ኢትዮጵያን በሚጠቅማትና በቀላሉ ኢንቨስት ብታደርግ ፋይዳ በምታገኝባቸው ኤሪያስ ላይ ትኩረት ሰጥቶ መስራት ነው ለኛ ያዋጣል ያልነው። በጣም ሰክሰስፉል ስራ እየተሰራ ነው ያለው። አይ ቲንክ ኮፕ 32 ወደ ኢትዮጵያ ስለመጣ ይሄ ትልቅ ዲፕሎማቲክ ድል ስለሆነ በዚያም ላይ የአፍሪካን የኢትዮጵያን ፍላጎቶች የበለጠ ለማንጸባረቅ የምንጠቀምበት ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ ግን ማመን መቀበል ያለብን ነገር ዓለም የጀስት ዓለም ናት። ለሁሉም እኩል ታስባለች፣ ለሁሉ ልማት ትጨነቃለች ብሎ ማሰብ ተገቢ አይደለም። ዓለም ሁሉ ለራሱ ጥቅም ነው የሚያስበው። እንዴት ብለህ በዛ ውስጥ ጥቅም እንደምታረጋግጥ ማስላት፣ ማሰብ፣ መስራት ይፈልጋል እንጂ የጤና ስምምነት እንዲህ ተብሏል፣ የትምህርት ስምምነት እንዲህ ተብሏል፣ የምናምን ስምምነት እንዲህ ተብሏል የሚለው ጉዳይ ብዙ ለኢትዮጵያ የሚያዋጣ አይደለም። ፕራግማቲስት መሆን አለብን። እኛ አይተነዋል። ፎር ሴንቸሪ ዓለም አድሏዊ ዓለም ናት። ጀስት የለባትም። ብዙ ኪሳራ ደርሶብናል። ያ እንዳይቀጥል ከፈለግን በምንችለውና ውጤታማ በምንሆንበት መስክ ላይ በፎከስ በትኩረት መስራት ነው የሚያዋጣ ብሎ ማመን ነው እንጂ ሌላውን እንደ ሪፈረንስ እየወሰዱ ቁጭ ብሎ ማየት ጠቃሚ አይመስለኝም።